አውቃለሁ። በነገራችን ላይ ይሁን እኔ በመንገድ ካለፍኩኝ ያየኝ ሁሉ ይቅማል። ስጣጣ የምገባበት ሆቴል ገበያ በቃ ተከትሎኝ ይገባል። ያው በፊት መንፈሳዊ ስለሆንኩኝ አያለሁ ምንድነው ምን ተሰርቶብኝ ነው እንዴ ምን አለ ጭር ያለበት ቦታ ከሄድኩኝ ገበያ ነፍስሽ አቢጊያ ኬት ሀገር ነው የመጣሽው? ገደብ አሳሳ። ለምንድን ነው መልካም ወጣት የመጣሽው? መልካም ወጣት አስቤበት አይደለም የመጣሁት፣ ግን ከቤት ስነሳ እለወጣለሁ ስለሰለቸኝ ማለት ነው። ምንድን ነው የሰለቸሽ? ብዙ ነገር የሰለቸኝ ነገር አለ። አንደኛ ሱስ። የምን ሱስ? እቅማለሁ፣ እጠጣለሁ፣ አጭሳለሁ። ለስንት አመት ነው? ማለት ማትሪክ የወሰድኩት 2009 ነው። ከዛ በኋላ 2009 ነው የጀመርኩት። ከዛ በኋላ ትምህርቱ ያው ማትሪክ ባንድ አቅጣጫ ብቻ ነበር የጠበቅኩት፣ አልመጣም። የመማሩ ምክንያቱም አልነበረኝም። በቃ ተስፋ ቆረጥኩ። እስከዚህ እስከመመጣ ተስፋ አልነበረኝም። ሳስተምር ምን ተሰማሽ ታዲያ? ስታስተምር አንደኛ ባስተማርከው ነገር ራሴን እንዳያርጎኛል፣ ሁለተኛ ጠቃሚ ሰው እንደሆንኩ፣ ምክንያቱም በሰው የተመረጥኩ ባልሆን በእግዚአብሔር ዓይን የታየው ነኝ እና ሙሉ ሰው ነኝ። እኔ በጣም ለብዙ ዘመናት ሰማይን አይቼ አላውቅም። በጣም ሼም ይዘኛል ሰማይን ቀና ብዬ ሳይ ማለት ነው። እውነትሽ ነው። ምክንያቱም በጌታ ቤት አድጌ አገልጋይ ነበርኩ። አድጌ ወደ ማይጠቅም ቦታ ስመለስ አፍራለሁ። ምክንያቱም ከሰው ይልቅ በነገራችን ላይ እኔ ጋር ድብቅነት የለም። ስጠቀምም ሁሉ ሰው እያየን የምጠቀመው አደባባይ አስፋልት ላይ ሞተር ተራ አለ እና በቃ ከጀለሶች ጋር ብዬ ሰው እያየኝ እያለፈ ያዩኛል። ቤተሰብና መፍራት የለም፣ ግን ሰማይን ቀና ብዬ ማየት በጣም። ወላጆችሽ ምን ይላሉ? አባቴ በህይወት የለም፣ እናቴ አለች። ሰው ቀድሞ ይነግራታል፣ እሷን ከምታይ ሁኔታ ትረዳለች። ግን እንደዚህ ትለኛለች ሁሌ እግዚአብሔር ተስፋ ስላልቆረጠብሽ እኔ ባንቺ ተስፋ አልቆርጥም ትለኛለች። እሺ ከዛ ስትጠጪ ታመሻለሽ? አዎ ከሚገርም ነገር ስጠጣ እኔ እንደ ወንድ ነው፣ ማንም ወንድ አሸኘኝም። እጠጣለሁ። ደግሞ ከሚገርም ነገር ቀን አልወጣም፣ ማታ ማታ ነው የምወጣው። ማለት ከጠጣው በኋላ ሰው እንዲገለኝ ምናምን ፈልጋለሁ፣ ሰው እንዲመታኝ። ብዙ መድኃኒት ውጭ አለ፣ ብዙ ማለት ነው። ትዝ ይለኛል አዲስ አበባ መርካቶ ቤሩጋ ያስጉኝና የአይጥ መርዝ አለ 100 ብር የሚገዛ እንደ ኪኒን ነው የሚዋጣው። እና ለማዘር ሜሴጅ ጻፍኩላት። ያ ሜሴጅ እንደውም አላጠፋሁትም አለ እና ተስፋ ቁረጭብኝ በቃ ሞቻለሁ፣ እንደዚህ ሆቴል ራሴ ላጠፋ ነው አልኩኝ። መድኃኒቱ መጀመሪያ ስገዛ ለሴት ስለማይሸጡ ማንም እንዲያውቅብኝ ስላልፈለኩኝ ፈታ ብዬ ደስተኛ ሆኜ ነው የሄድኩት ሱቅ ሄድኩኝ። ከዛ በኋላ አየችኝ፣ ደስተኛ ነኝ። የመሞት እቅድም ሀሳቡም የሌለኝ ሰው ነው የምመስለው። በኋላ መድኃኒቱን እንዲህ አለች፣ አንድ ኪኒን ስታረጊ 3 ቀን ቤት መግባት የለብሽም አለች። እሺ አልኩኝ። ከዛ በኋላ አንድ ኪኒን ነገር ነው የሚመስለው፣ ስታስቀምጪ ቤት ውስጥ 3 ቀን መግባት የለብሽም አለች። በጣም መድኃኒቱ ከባድ ነው፣ አንደኛ ነው። እሺ አልኳት፣ ሄድኩኝ፣ ጠጣውኝ። አንድ ነገር ይገባኛል፣ ብዙ ሞት ስለሞክሬ ስላቃተኝ በቃ የመጨረሻ ነው፣ የመጨረሻ መሆኑ ለእናቴ ጻፍኩኝ። አገባውኝ። ኪኒኑ ስፈታ በቃ ከዛች ቀን ጀምሮ ሽታ ክፉና ደጉ መለየት አልችልም። ምንም ነገር አይሸተኝም። ሽታው የሚገርም ነው እና ቀይ ሹራብ ነው የለበስኩት። ሁሉ ዘግቶ ሄዱ። 3 ቤርጎ ነው ያለው። ከ3ቱ ቤርጎ እኔ ብቻ ነኝ ያደርኩት እና ውስጥ ምግብ ይዘጋ ዘግቶ ሄዱ። እጠጣለሁ፣ ወጡ። እኔም ወደ ክላሴ ገባው። በጣም ደስተኛ ነኝ። ለምን ልገላገል ነው፣ ልሞት ነው። በቃ ማለት ሁሌ የሚጸጽተኝ አንድ ነገር አለ። ኑሬ ከማሰድብ ብሞት ይሻለኛል እላለሁ። 3 ሰዓት ሙሉ ተንጠልጥዬ ሲደክመኝ በቃ ይሄ ደም ስሬ ወጥቶ አይኔ ፈጦ ምናምን ከ3 ሰዓት በኋላ ይሆን ያልዋሽግም እወድቃለሁ። በቃ ብዙ ሞቶችን ሞክሬ አልሆነልኝም። ሲያቤሩ ይላሉ። ለምን በቃ እኔ ላይ ከሚደርሰው ይልቅ ኢየሱስም
በአደባባይ ዘምሬ በአደባባይ ሳሳፍረው በጣም ነው የሚሸማቀቀው። ከዛ በኋላ ገባኝ፣ ፈታሁት። አልፈታም አለኝ። በጣም ከባድ ነው። በቆርቆሮ ነው የተያዘ እንትን ያለው። ተፈታ። ከዛ ዋጥ አረኩት። ከዛ እንቅልፍ ነገር ወረረኝ። ተኛ። ልክ 10 ሰዓት ተኩል ላይ እንደ ሰው ቀሰቀሰኝ። ስነሳ በህይወት አለሁ። በጣም ተበሳጨው፣ አበድኩ። ፈጥኜ ወጣሁ። ስወጣ የለበስኩት ቀይ ነው። ቀይ ፊቴ ቀይ፣ አይኔ እንዲወጥቷል። ምን እንደምመስል ፈረንጆኛለሁ። ከዛ ውስጥ አንድ ነገር ተሰበኝ። ቶሎ ማምለጥ አለብኝ። አንደኛ የሆቴሉን የተከራየሁበትን የ3 ቀን የ3ቱንም ክላስ እከፍላለሁ። ሁለተኛ ከተያዝኩ እንደ ሶስቱም ያው ሽቶ በቃ ምን ልበልክ ተናውጣል ቤቱ። ቀስ አልኩኝ፣ ልብሴን ያዝኩኝና በቃ የለም ሰውነቴ ሁሉ ሌላ ሰውኛለሁ። በመስታወት ሳይ ሌላ ሰው ነው የምመስለው። አምልጬ ወጣሁ። ከዛ ወደ እናቴ ሄድኩኝ። ከዛ ተሸሸኩኝ ቤት ውስጥ። ምንም ነገር እኔ እስከዛሬ ያልዋጥኩት መድኃኒት የለም፣ ቁርጠት የለ፣ ውጋት የለ። አያመኝ ምን አይል፣ ያው ሰውነቴን ነው የሚያከሳኝ። ከዛ በኋላ እዛ ሄድኩኝ። በቃ ባሰብኝ። ቀማለሁ፣ ጠጣለሁ። ሺሻ ቤት ነው እኔ ማድረው አውቃለሁ። በነገራችን ላይ ይሆኒ እኔ በመንገድ ካለፍኩኝ ያየኝ ሁሉ ይቅማል። ስጠጣ የምገባበት ሆቴል ገበያ በቃ ተከትሎኝ ይገባል። ያው በፊት መንፈሳዊ ስለሆንኩኝ አያለም ምንድነው እኔ ምን ተሰርቶብኝ ነው እንዴ ምን አለ ጭር ያለበት ቦታ ከሄድኩኝ ገበያ ነፍ ነው። እና አንዳንድ ሰዎች አልፎ የሚመክሩኝ አሉ። በነገራችን ላይ መናገር የምፈልገው በዚህ አማካኝነት የአሳሳ ከተማ ነዋሪ አብሬው እንድቀም አይፈልግም፣ አብሬው እንድጠጣ አይፈልግም። ምክንያቱም ትናንትና እየመከርሽን በጣም ብዙ ሰዎች መክረውኛል። ሙስሊም ክርስቲያኑን በጣም ላመሰግን ፈልጋለሁ። ወጣቶች አንዳንዴ ከምክር ያለፈ በዱላም ይገለጡብኛል። አትምጪ ምናምን ብለው በተለይ ይሄ ትላልቅ ሆቴል ያላቸው ዮምላታን በዚህ ላመሰግን ፈልጋለሁ። ጸጉ እኔ ገበያ ይቅርብኝ የሚሉ አሉ። በቃ አትምጪ በጣም እኔ ስገባ ገበያ አለ፣ ገበያው ቢቀር ይሻላል፣ አንቺ መጥተሽ አትጠጪ፣ አንቺን የመሰለ ሰው በቃ ይላሉ። እና ስጠጣ አልፈራም። ለሊት 6-7 ሰዓት እሄዳለሁ። ትዝ ይለኛል አንድ ቀን ጠጥቼ ምናምን ሲል እኛ አካባቢ ወፍጮ ቤት አለ ጅብ አለ። በቃ እኔ የሚሰማኝ ሆኒ ስጠጣ ምን እንደሚለኝ ልንገር። ዛሬ ስለሚጋሉሽ በደም ጠጪ ይሉኛል። በቃ የሚመታኝ ፌደራል እንዲመታኝ ሄዳለ። የሚያየኝ ምናምን ሰው የለም፣ ይከልለኛል ጌታ። ሰዎች እንዲወጉኝ ይፈልጋል፣ የሚነካኝ ሰው የለም። በቃ ብቻዬን ከሚገርም ነገር ሌሊቱን ሙሉ ብቻዬን አስፋልት ላይ እዞራለሁ። ከተማው ስም መተተኛ እንደሚዞር ማለት ነው። እዞራለሁ፣ ሚነካኝ የሚያየኝ ሰው የለም። እና ምገባው ሌሊት ነበር 8 ሰዓት 9 ሰዓት። እናትሽ ከዛ ምን ታረጋለች? ትጸልያለች፣ ተንበርካ ትጸልያለች። አንደኛ በቃ ማዘር እንዲያለች ምጽልዩ አይኗን እንዳይወጓት በጣም ድሮ ሲጸልይልኝ አይኗን ሊያጠፉ ይፈልጋሉ ስለሚባሉልኝ በቃ ተንበርክካ እስከምመጣ ትጸልይ። ይሄ ሁሉ ሲሆን ግን እህት ወንድሞቼ ያውቁ ማንም አያውቅም። እሷን አሸፍና ነው። ከዛ በኋላ ጠዋት ስነሳ ጸጸታለሁ፣ እግሯ ላይ ወድቃለሁ። በቃ ተንበርክጋ ክኛታለሁ እየጸለየችልኝ። በቃ የሚሰማኝ ስሜት ራሴን እንድጠላ ይሁን፣ ራሴን አልወደውም። ስለ ንስር ስታስተምር አይሌን ማደስ እንደምችል፣ ያው አይልን ስታድስ ስትለወጥ ብዙ ነገር አለ፣ እመም አለው። ያው ግን አንድ ሰው ለመለወጥ ሲል እመሙን መቻል እንዳለበት አንድ እና በጣም የገረመኝ ካስተማርከው ስለ እባብ 2 ነገር በጣም ነው የገረመኝ ትላንትና ማለት ነው። እባብ ራሱን ከጥቃት ይጠብቃል። በቃ የሆነ የሚጎዳኝ ነገር ምን እንደው ልንገር፣ ኃላፊነት ሰው ሳይሰጠኝ ሲቀር ምናምን በቃ በጣም ለምንድነው ኃላፊነት ማይሰጠኝ እላለሁ። ግን ትላንትና ከሰው ያለፈ እግዚአብሔር ኃላፊነት ሰጥቶኛል። ራሴን መጠበቅ ማለት እኔ ራሴን ብጠብቅ አያላን ከጉልበት ይወጣሉ። ጸጋዬን እጠብቃለሁ፣ ቅባቴን እጠብቃለሁ፣ ቤተሰቦችን እጠብቃለሁ እና ከጥቃት ይጠብቃል ማለት ራሱን ከጥቃት ይጠብቃል። ሁለተኛ አባካኝ አይደለም። የሚገርም ነው ማለት ያባንኩ ብዙ ነገር ጊዜ እንገድያለሁ። ሁሉም ስላሉ ሳይሆን እኔ እናቴ ያለ አባት ያሳደገችኝ። ከሚገርም ነገር በከተማው ትወደዳለች፣ በቤተ ክርስቲያን ትወደዳለች፣ በሰፈር ተጣልታ አታውቅም በወሬ